የስዊዘርላንድ ፕሬዝዳንት ሲሞኔታ ሶማሩጋ በኢትዮጵያ ከፊታችን እሁድ ጀምሮ ለ3 ቀናት የስራ ጉብኝት ሊያደርጉ ነው። የስዊዘርላንድ የውጭ ጉዳይ ሚኒስቴር መስሪያ ቤት እንዳስታወቀው የፕሬዝዳንቷ ጉብኝት የሁለቱን ሀገራት ግንኙነት የበለጠ ማጠናከርን ዓላማ ያደረገ ነው። ሚኒስትሩ ኢትዮጵያ በስዊዘርላንድ ዓለም አቀፍ ትብብር ውስጥ ትኩረት ከተሰጣቸው ሀገራት መካከል አንዷ የሆነችውና አገሪቱ ከአውሮፓውያኑ 2013 ጀምሮ ለ5 ዓመት እየተገበረችው ያለችው የአፍሪካ ቀንድ ሁሉ አቀፍ ስትራቴጂክ አካል መሆኗን አንስቷል። ኢትዮጵያ በግጭት የተጎዳውን የአፍሪካ ቀንድ ለማረጋጋትና ሰላም እንዲያገኝ ለማድረግ ቁልፍ ሚና እየተጫወተች መሆኗንና በአካባቢው የስዊዘርላንድ አጋር በመሆኗ የሁለትዮሽ ግንኙነት ለማጠናከር ማስፈለጉንም አስታውቋል። የምስራቅ አፍሪካው ሀገር በሀገሪቱ ፈጣን የምጣኔ ሀብት እድገት እያስመዘገበች በአውሮፓውያኑ 2025 መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ግብ አስቀምጣ እየሰራች ያለች ሀገር እንደመሆኗ ፕሬዝዳንቱ በጉብኝታቸው ወቅት የኢኮኖሚ ትብብርን ቀዳሚ አጀንዳ እንደሚያደርጉም ተመልክቷል። የውጭ ጉዳይ ሚኒስትሩ ኢትዮጵያ ከአፍሪካ ቁጥር ከፍ ያለ ስደተኛ የምታስተናግድና ስደተኞች ወደ ሶስተኛ ሀገር የሚሸጋገሩባት ሀገር እንደመሆኗ ለስደተኞች ባሉበት ስፍራ ጥበቃና ድጋፍ ለማድረግ ስዊዘርላንድ ከኢትዮጵያ ጋር ተባብራ መስራት እንደምትፈልግ ነው ያስታወቀው። ፕሬዝዳንቷ በጉብኝታቸው ከኢፌዴሪ ፕሬዝዳንት ሙላቱ ተሾመና ከኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ውይይት የሚያደርጉ ሲሆን በፌዴሬሽን ምክር ቤት በመገኘት በፌዴራሊዝም ዙሪያ ንግግርን ያቀርባሉ። በኢትዮጵያ የሚገኙ የኤርትራና የሶማሊያ ስደተኞች የሚገኙባቸውን የመጠለያ ካምፖችንም ይጎበኛሉ። ዘገባው የፋና ብሮድካስቲንግ ነው።